ጄኔራሉ በጠና መታመሙ ተገለጸ። የአብይ አህመድ ቀኝ እጅ የሆነውና የአማራ ህዝብ ቀንደኛ ጠላት መሆኑን በተግባር ያስመሰከረው ጄኔራል ለ3 ቀናት ከሆስፒታል ሊያስወጣ ያልቻለ ህመም ላይ ነው ተብሏል። በአማራ ህዝብ ላይ የታወጀውን ጦርነት ተከትሎ ግፋ ብለው በሚል ጸረ አማራ ኃይል አስገብቶ ለበርካታ ንጹሃን እልቂት ተጠያቂ የሆነው ጄኔራሉ ለሞት የሚዳርግ ህመም ላይ ነው ተብሏል። ለወራቶች በገጠመው የመተንፈሻ አካል ችግር ህክምና ላይ ከቆየ በኋላ ከ3 ቀናት በፊት አንድ ስብሰባ ላይ ተገኝቶ አወዛጋቢ ንግግር ሲያደርግ የነበረው ጄኔራሉ ታሞ ከተኛ 3 ቀን ቢሞላውም ሊያገግምና ወደ ቀድሞ ጤንነቱ ሊመለስ አልቻለም ተብሏል። በዝርዝር ይዘነዋል። በትናንትናው ዕለት ይፋ የተደረገው የአማራ ፋኖ ብሔራዊ ኃይል አፋብን ወታደራዊ አዛዥ የሆነው ብርጋዴር ጄኔራል ተፈራ ማሞ በሁሉም የክልሉ አካባቢ ለሚንቀሳቀሰው የፋኖ ሰራዊት ወታደራዊ ትዕዛዝ መስጠታቸው ተገልጿል። የአማራን ህዝብ ከተደቀነበት የህልውና አደጋ ለማውጣት ህመሙን ዋጥ አድርጎ ፋኖን የተቀላቀለው ጄኔራሉ ከተሞችን የመቆጣጠር የአገዛዙን ታጣቂዎች የማስቀዳት አመራሮችን የመሸኘት ስራ እንዲሰራ ነው ትዕዛዝ ይሰጡትም ተብሏል። የጄኔራሉ የክተት ጥሪ ብልጽግናን አስፈርቶታል። ዝርዝር መረጃ ይዘናል። ድርብ ያብር አንበሳ ያስር እንዲሉ ፋኖ ተበታትኖም የጠላትን ቅስም ሲሰብር ቆይቷል። ዛሬ ግን ወደ አንድ ወጥ የእዝ ሰንሰለት መምጣቱ ትግሉ ከመከላከል ወደ ወሳኝ ድል መሸጋገሩን ያፈስራል። ይህ አንድነት ለጠላት ምርዶ ለህዝባችን ግን የነጻነት ፋና ነው። አገዛዙን ሲጠቀምበት የነበረው ከፋፍለህ ግዛ የተባለውን ያረጀ ስልት ዛሬ በጀግኖቹ አንድነት ተቀብሯል ሲል የፋኖ አመራሩ ገልጿል። ሌላኛው መረጃችን ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሚዲያችን ቤተሰቦች እነሆ የዜና ሰዓታችን ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ሆኑ። ወደ ዝርዝሩ ገባን። ጄኔራሉ ክተት ማወጁ ተገለጸ። በትናንትናው ዕለት ይፋ የተደረገው የአማራ ፋኖ ብሔራዊ ኃይል አፋብን ወታደራዊ አዛዥ የሆነው ብርጋዴር ጄኔራል ተፈራ ማሞ በሁሉም የክልሉ አካባቢ ለሚንቀሳቀሰው የፋኖ ሰራዊት ወታደራዊ ትዕዛዝ መስጠታቸው ተገልጿል። የአማራን ህዝብ ከተደቀነበት የህልውና አደጋ ለማውጣት ህመሙን ዋጥ አድርጎ ፋኖን የተቀላቀለው ጄኔራሉ ከተሞችን የመቆጣጠር የአገዛዙን ታጣቂዎች የማስቀዳት አመራሮችን የመሸኘት ስራ እንዲሰራ ነው ትዕዛዝ የሰጡትም ተብሏል። የአማራን ህዝብ ረፍት ነሳለሁ በሚል ወደ አማራ ምድር ሰራዊት ያዘመተው አብይ አህመድን ለመጣል በሚደረገው ከባድ ፍልሚያ ስመጥርነቱ የማይዘነጋው ጄኔራሉ በተመሳሳይ ቀንና ሰዓት ፍልሚያው እንዲጀመር ነው ትዕዛዝ ይሰጠውም ተብሏል። በጄኔራሉ ከበድ ያለ ትዕዛዝ ሳቢያ ፋኖ የአገዛዝ ወታደራዊ ምሽጎች ይሰብራል፣ ወታደራዊ ካምፖች ይፈርሳሉ፣ ከተሞች በሽምቅ ውጊያ ይያዛሉም ተብሏል። ለዚህም በሽምቅ ውጊያ የሰለጠኑ በሺዎች የሚቆጠሩ የፋኖ አባላት ከፊት ሆነው ጥቃቱን እንዲያደርሱ ትዕዛዝ ሰጥቷልም ተብሏል። በቡድንና በተናጠል የመሳሪያ ተኩስ ብቃት ጥርሳቸውን የነቀሉት የፋኖ ሸማቂዎች አገዛዙን እንዳያገግም አድርገው እንዲመቱትም ተነግሯል። በሽምቅ ውጊያ ጥርሱን የነከሰውና ከወጣትነት ጀምሮ በርካታ ጦሮች ላይ የተሳተፈው ጄኔራሉ ለፋኖ የሰጠውን ከባድ ትዕዛዝ ተከትሎ እጅ በመስጠት አንድ የህይወታችሁን አትርፉ፣ ለአብይ አህመድ የዙፋን ግብር ሆናችሁ እንዳትቀሩ በማለት ለአገዛዝ ታጣቂዎች ጥሪ ያቀረበ ሲሆን ለብልጽግናው ሹማምንት ደግሞ ሊደገም አይችልም ያለውን የመጨረሻ ማስጠንቀቂያ ሰጥቷል። ድንገት ነው የምንመጣው፣ በተኛችሁበት ልንደርስ እንችላለን ያለው ጄኔራሉ ፋኖን ይቅርታ ጠይቀው ከአገዛዙ ጋር ወግነው ህዝባቸውን ከማስጨረስ እንዲታቀው ማስጠንቅቋል። ያለውን በማድረግ ያሰበውን በመከወን የሚታወቀው ጄኔራሉ የሰጠውን ትዕዛዝ ተከትሎ የብልጽግና ሹማምንት የሚይዝና የሚጨብጠውን አጥቷል የተባለ ሲሆን በርካታ ቁጥር ያለው የዚሁ ቡድን ሹማምንት ወደ ባህር ዳር ከተማ ለማቅናት ሻንጣውን እያዘጋጀ ነውም ተብሏል። በትናንትናው ዕለት ይፋ የተደረገው አፋብን አርበኛ ዘመነ ካሴን ሰብሳቢ፣ ብርጋዴር ጄኔራል ተፈራ ማሞን ደግሞ ወታደራዊ አዛዥ አድርጎ መምረጡ ይታወቃል። ጄኔራሉ ትዕዛዙን የሰጡት በዚሁ ሹመታቸው ሳቢያ ነው የተባለ ሲሆን ፋኖ በአንድ መዋቅር ስር መሆኑ ለብልጽግናው ቡድን ጀንበር መጥለቅ ትልቅ አስተዋጽኦ እንዳለውም ተነግሯል። በዚህም የተለያየ አካላት ደስታቸውን እየገለጹ ሲሆን የብልጽግና ሹማምንት ግን በከባድ ፍርሃት መናጥ ጀምሯል ተብሏል። በሌላ መረጃ ጄኔራሉ በጠና መታመሙ ተገለጸ። የአብይ አህመድ ቀኝ እጅ የሆነውና የአማራ ህዝብ ቀንደኛ ጠላት መሆኑን በተግባር ያስመሰከረው ጄኔራል ለ3 ቀናት ከሆስፒታል ሊያስወጣ ያልቻለ ህመም ላይ ነው ተብሏል። አማራ ህዝብ ላይ የታወጀውን ጦርነት ተከትሎ ግፋ ብለው በሚል ጸረ አማራ ኃይል አስገብቶ ለበርካታ ንጹሃን እልቂት ተጠያቂ የሆነው ጄኔራሉ ለሞት የሚዳረግ ህመም ላይ ነው ተብሏል። ለወራቶች በገጠመው የመተንፈሻ አካል ችግር ህክምና ላይ ከቆየ በኋላ ከ3 ቀናት በፊት አንድ ስብሰባ ላይ ተገኝቶ አወዛጋቢ ንግግር ሲያደርግ የነበረው ጄኔራሉ ታሞ ከተኛ 3 ቀን ቢሞላውም ሊያገግምና ወደ ቀድሞ ጤንነቱ ሊመለስ አልቻለም ተብሏል። አብይ አህመድ ባደረበት ጥርጣሬ ከሀገር እንዳይወጣ እግድ የተጣለበት ጄኔራሉ በሐኪሞች የተሻለ ህክምና እንደሚያስፈልገው ተነግሮት ነበርም ተብሏል። ከ2 ዓመት በፊት በአማራ ክልል የተጀመረውን ጦርነት ተከትሎ ፋኖን በ2 ሳምንት እናጠፋዋለን ሲል የነበረው ባለሙሉ ማዕረግ ጄኔራል አበባው ታደሰ ከቅርብ ጊዜ ወዲህ ከገጠመው ህመም በተጨማሪ የብልጽግናው መንግስት የማግለል ስራ ተሰርቶበት ነበርም ተብሏል። ከዓመታት በፊት በአብይ አህመድ ዘመን ሲሞገስ የነበረው ጄኔራል
በሰሜኑ ጦርነት ጊዜ ከኤርትራ ጀነራሎች ጋር ቅርብ ቁርኝት እንደነበረውም የሚዘነጋ አይደለም። በዚሁ ያልተቀደሰ ጋብቻ አብይ አህመድ ከኢሳያስ አፈወርቂ ጋር አለመግባባት ውስጥ ሲገባ ጀነራሉ በሰላይነት ተጠርጥሮ ከመከላከያ ሰራዊት ወሳኝ ስብሰባዎችና ውሳኔዎች እንዳይገኝ ተደርጓል። በዚህ ያልበቃው የአብይ አህመድ የቅጣት አለንጋ ጀነራሉ ወደምትገኘው ባለቤቱ ሄዶ ሕክምና እንዳያገኝ መደረጉን ነው ምንጮቻችን የገለጹት። እንኳን ደስ ያለን እነሆ የአንድነት ፀሐይ ወጣች ሲል የፋኖ አመራሩ ደስታውን ገልጿል። የአርበኛውን ሙሉ መልእክትም ይዘነዋል፣ ወደ እናንተ ይደርሳል። ይህ ታሪካዊ አንድነት ለብዙ ጊዜ በውጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና የህዝብን ተስፋ የሚያለመልም ትልቅ ብስራት ነው። አንድነት የድል አቋራጭ መንገድ ነው። ዛሬ ታሪካዊ ቀን ነው። ትናንት በተለያዩ አቅጣጫዎች በተለያዩ ስሞችና በየጎጥ ተበታትነው ይታገሉ የነበሩት የቁርጥ ቀን ልጆቻችሁ የፋኖ ኃይሎች የህዝብን አደራ ሰምተው የጠላትን ሴራ በጥሰው በአንድ ልብና በአንድ ወጥ የትግል ሰንሰለት ስር መሰለፋቸውን በታላቅ ኩራት እናበስራለን። ድር ቢያብር አንበሳ ያስር እንዲሉ ፋኖ ተበታትኖም ይሰብር ቆይቷል። ዛሬ ግን ወደ አንድ ወጥ የህዝብ ሰንሰለት መምጣቱ ትግሉ ከመከላከል ወደ ወሳኝ ድል መሸጋገሩን ያበስራል። ይህ አንድነት ለጠላት መርዶ፣ ለህዝባችን ግን የነጻነት ፋና ነው። አገዛዙ ሲጠቀምበት የነበረው ከፋፍለህ ግዛ የተባለው ያረጀ ስልት ዛሬ በጀግኖቹ አንድነት ተቀብሯል። ይህ አንድነት የህዝባችን ውጤት ነው። ተባበሩ፣ አንድ ሆናችሁ ነጻነታችሁን አምጡ ስትሉ የነበረው የእናትና የአባቶች ጸሎት፣ የወጣቶች ጩኸት ዛሬ ምላሽ አግኝቷል። ፋኖ አንድ መሆኑ የህዝብን ስጋት ያስወግዳል፣ የትግሉን ግብ ግልጽ ያደርጋል፣ የድሉንም ጊዜ ያሳጥረዋል። የተበታተነ ኃይል ጠላትን ሊያስጨንቅ ይችላል እንጂ ሊያሸንፍ አይችልም። ወጥ ድርጅት ሲኖር ግን መሳሪያ፣ ስንቅና የሰው ኃይል በታቀደ መንገድ ወሳኝ በሆነ የጠላት ምሽጎች ላይ እንዲያርፍ ያደርጋል። ጦርነት የፖለቲካ ቀጣይነት ነው። ወጥ ድርጅት ከሌለ የጦር ሜዳ ድል ወደ ፖለቲካ ትርፍ ሊቀየር አይችልም። ድሉን እንዴት እንደሚይዝና ከህዝብ ጋር እንዴት እንደሚግባባ ወጥ መመሪያ ይሰጠዋል። ግለሰባዊ ጀግንነት በግለሰብ ላይ ብቻ ተንጠልጥሎ የሚቀር ይሆናል። ድርጅታዊ ሰንሰለት ሲኖር ግን መርህና የትግል ቅብብሎች ትግሉን የሚረከብ ተተኪ በማዘጋጀት ትግሉ እንዳይቀዘቅዝ ያደርጋል። አምባገነን አገዛዞች የሚኖሩት ህዝብንና ታጋይን ከፋፍለህ ግዛ ታጋይ ኃይሎች አንድ ሲሆኑ ይህ የአገዛዝ ትልቁ መሳሪያ ይሰበራል። ጠላት የሚደሰተው በታጋዮች መካከል መናቆርና መጠላለፍ ሲኖር ነው። አንድነት ሲኖር ግን ጠላት በየትኛው አቅጣጫ እንደሚመታ ግራ ይጋባል። ሰርጎ ገቦችን ለማስገባትም ይቸገራል። ህዝብ ድጋፉን የሚሰጠው ያሸንፋል ብሎ የሚያምንበት ኃይል ነው። የተከፋፈለ ኃይል ለህዝቡ ስጋት እንጂ ተስፋ አይሆንም። አንድነት የታየበት ድርጅት ግን የህዝብን ሙሉ ደጀነት ያገኛል። ከዛሬ ጀምሮ ፋኖ በየመንደሩ የሚመታ ኃይል አይደለም። ከዛሬ ጀምሮ ፋኖ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ በአንድ ትዕዛዝ የሚንቀሳቀስ ግዙፍ ብረት ለበስ ኃይል ሆኗል። ይህ አንድነት በደም የተገዛ በታሪክ የታተመና ለማንም የማይበጠስ የነጻን የአንድ አገዛዝ ዕድሜ የሚረዝመው በተቃዋሚዎቹ ድክመትና መከፋፈል ልክ ነው። ድርጅታዊ ሰንሰለት የትግሉ አከርካሪ ነው። አንድነት የትግሉ ሞተር ነው። ዲሲፕሊን የትግሉ ጋሻ ነው። የፋኖ ኃይሎች በየመንደሩና በየጎጡ መበታተን አቁመው አንድ ብሔራዊ ዓላማ ስር ወጥ ሰንሰለት መፍጠር ሲችሉ አምባገነኑ ስርዓት በራሱ ጊዜ መናድ ይጀምራል። ጠላት የሚፈራው በፋኖ ጥይት ብቻ ሳይሆን የፋኖ ጥይት የሚተኩሰው እጅ በአንድ ልብ መምራቱን ነው። አንድነት የመጨረሻው ግብ ሳይሆን የድሉ መጀመሪያ ነው። አሁን በወጥ መዋቅር፣ በጠነከረ ዲሲፕሊን፣ በሰከነ ፖለቲካዊ አመራር ትግሉ ወደፊት ይገሰግሳል። የኢትዮጵያ ሕዝብ ሆይ ጀግንነትህ አንድ ሆኗልና፣ ጀግኖችህ አንድ ሆኗልና ድጋፍን አጠናክር። ትናንት በአንድ እጃችን ስንዋጋ ነበር፣ ዛሬ ግን በሁለት እጆቻችን ጠላትን እንጋፈጣለን ሲል ፋኖ እስቲበል አለሙ ገልጿል። የአሜሪካ ጦር በሰሜን ምዕራብ ሶሪያ በወሰደው የአየር ጥቃት ባለፈው ወር አሜሪካውያን አድብቶ ከገደለ ከአይሲሲ ታጣቂ ጋር ግንኙነት ያለውን የአልቃይዳ መሪ መግደሉን አስታወቀ። የአሜሪካው ማዕከላዊ እዝ ዛሬ በሰጠው መግለጫ አርብ ዕለት በተደረገው በዚህ ጥቃት የተገደለው ቢላል ሐሰን አልጃሲም የተባለ መሪ መሆኑን ጠቅሶ ግለሰቡ ልምድ ያለው የሽብር ቡድን መሪ ሲል ገልጾታል። አልጃሲም በዲሴምበር 13 በፓላሚራ ሶሪያ በተፈጸመው የአድፍጦ ጥቃት ከተሳተፈው የአይሲስ ታጣቂ ጋር ቀጥተኛ ግንኙነት እንደነበረውና ሌሎች ጥቃቶችንም ያቀነባብር እንደነበር ተገልጿል። በወቅቱ በተፈጸመው በዚህ አደገኛ ጥቃት 2 የአሜሪካ ወታደሮችና 1 አሜሪካዊ አስተርጓሚ ሲገደሉ ሌሎች አሜሪካውያንና የሶሪያ ሰራተኞችን መቁሰላቸው ይታወሳል። ሄክሲዝ ያንን ጥቃት የፈጸመው ታጣቂ በአሜሪካ አጋር ኃይሎች ከዚህ ቀደም መገደሉን በኤክስ ገጻቸው ላይ መግለጻቸው አይዘነጋም። የሴንትኮም አዛዥ አድሚራል ብራድ ኩፐር ለዚህ እርምጃ በሰጡት ምላሽ የ3 አሜሪካውያን ሞት ምክንያት ከሆነው ኦፕሬሽን ጋር ግንኙነት ያለው አሸባሪ መገደሉ ኃይሎቻችን ለሚያጠቁ ሽብርተኞች ያለን ቁርጠኝነት ያሳያል ብለዋል። አድሚራሉ አክለውም በአሜሪካ ዜጎች ላይ ጥቃት ለሚፈጽሙ፣ ለሚያቀነባብሩ ወይም ለሚያሳንሱ አካላት ምንም ማስተማማኝ ቦታ የለም፣ እናድናቸዋለን ሲሉ ጠንካራ ማስጠንቀቂያ ሰጥተዋል።
ፕሬዚዳንት ዶናልድ ትራምፕ የዲሴምበሩን ጥቃት ተከትሎ የአጸፋ እርምጃ እንደሚወስዱ ዝተው የነበረ ሲሆን ጥቃቱንም በአሜሪካ ላይ የተቃጣ የአይሲሲ ጥቃት ብለውት ነበር። ይህንን ተከትሎ አሜሪካ በሱሪያ ሆካይስ ስትራይክ የተሰኘ መጠነ ሰፊ ዘመቻ እያካሄደች ትገኛለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኝን። መልካም ቆይታ